ባህሪዋን ማንነቷን ይሄ ባህሪዋን የሚያቃት አጠገቡ ያለ ሰው ነው አይደለም። ሌላ ሁሌም የምትናገረው ነገር የሆነውን አይደለም ማለት ስለራሷ የምታወራው ወይም ስለሆነ ነገር መስጠት ያለባትን ሊሚት ለሰዎች ልጅ ትሰጣለች። ስታከብርም በዛ ደረጃ ነው። ሊያን ልቧን አታውቁት። ሊያ ማለት እንደዚህ ስለምትሉትም ሰው እኔ ልንገራችሁ እንደዚህ ነው ብላ ስትነግራቸው ደነገጡ ማለት ነው። የምራችሁን ነው ምናምን የምርሽ ነው? አዎ። አንቺ የኬኳ እናት ነሽ? አዎ የኬኳ እናት ነኝ። ግን እኮ እሷ የኬኳ እናት እያለች የምታወራው እኮ እኔ ነው እንትን ነው ምናምን። አይ ሊያ እንደዚህ ናት። ሊያን አታውቋትም እምላችሁ ለዚህ ነው። እና አንዳንድ ሰዎች እናንተ ሀዘን ቤት ሂዳችሁ እንኳን ስለ ሰው ሙቶ ሰው ለማጽናናት ሂዳችሁ ቁጭ ብላችሁ ቲክቶክ አይታችሁ እንኳን የምታሙ ማህበረሰቦች ስለ ሰው በዚህ ደረጃ የምትዘባበቱ ሰዎች ሊያሾ ላይቭ ስትሪም አድርጋ ሺሜክ መን ብር ሰርታ ልጇን እያስተዳደረች በአገሯ ላይ ዘንጣ ኖረች ብላችሁ በብስጭት በንዴት በቅናት ያልሆነ ነገር የምታወሩትን እንኳን እናንተን እንኳን እግዚአብሔር ይሰማችኋል። እንኳን እኔን ማለት ነው። እናንተ ናችሁ እንግዲህ አሁን እዚህ ኮሜንት ላይ አማች ታማች ቦጨቀች ስለንትና ተናገረች። ካወራዋቸው ያላወራዋቸው ይበልጣሉ። ሁሌ ነው የምነግራችሁ። ካወጣውባቸው ያላወጣውባችሁ ይበልጣል። ምክንያቱም እኔ እንደናንተ አይደለሁም። እኔ በጣም ፈራ እግዚአብሔር በልቤ ያለኝ ልጅ ነኝ። የምናገረውንና የማወራውን በጣም ጠንቅቄ የማውቅ ልጅ ነኝ። እናንተ ግን እንደዛ አይደላችሁ። ነገርኳችሁ። ሰው ለቅሶ ቤት ሂዳችሁ ስለ ሰው የምታሙ ናችሁ። ለቅሶ ልታስተዛዝኑ ሂዳችሁ ሰው የምታሙ ናችሁ። ታዲያ ለእናንተ ሀሜት ብርቁ ነው? እንደው ማማቱ ለአበሻ እዚህ ሶሻል ሚዲያ ላይ ላላችሁ ሰዎች ብርቁ ነው? ሀዘን ላይ ሬሳ ቀብራችሁ መጣችሁ ቁጭ ብላችሁ እንደሷ ምናምን የምትሉ ማህበረሰብ አሜተኛ ሆናት እንዴ አለች። እናንተ ነው አሁን እግዚአብሔር የሚሰማችሁ የእውነት። በእርግጥ እግዚአብሔር ያዳላል ግን ልብ ያያል። እግዚአብሔር ያዳላል ግን ልብ ይመለከታል፣ ያዳምጣል፣ ያያል። ምን ሆነሽ ነው ደግሞ አንቺ የጠፋሽው? ቅድም ዛሬ ምናምን ብለሻል ነበር እንዴ? ኤኒዌይስ ምን ልላችሁ ፈልጌ ነው፣ ብዙዎቻችሁ መታችሁ ብዙ ነገር አታውሩ፣ አትለፍልፉ። ከቻላችሁ ባያችሁት ልክ ተናገሩ፣ በምታውቁት ልክ። ካልቻላችሁ ደግሞ በኔ ህይወት ብያችኋለሁ። በኔ ህይወት በህይወቴ ነው የምላችሁ። በድፍረትም በሞራልም በደስታም የምናገረው በህይወቴ እኔ በራሴ ህይወት ሰው ህይወት ላይ ገብቼ አላውቅም። እስከማውቀው ድረስ ገብቼ አላውቅም። እናንተ ናችሁ ገብተሻል የምትሉ። ገብቼ አላውቅም። ያየሁትን ግን የሰማሁትን ግን እዚህ የማየውን ነገር ቁጭ አድርጌ ቆንጆ አድርጌ ስለማውቀው አሰራሩን አወራባችኋለሁ። ያየሁትን እዚች ሚዲያ ላይ ስትዝረከረኩ ያየሁባችሁ ግን አሁንም ነግሻለሁ። ሁልሽም ብትሆኚ እቺን ላይፍ ብታገኚ አይንሽን አታሽም። ስደትም ሊሆንሽ ቁጭ ብለሽ የምትመለከቺ አገርሽ ላይ ገብተሽ እንደዚች አይነት ላይፍ ልጅሽን ይዘሽ እየሮጥሽ እዚህ ጋር ስትሆን እንደማናና እያልሽ እየደነሽ ናይ እንደጄ በዚህ ጋር ግቢ ውጭ ቆይ አንዴ እያልሽ መኖርን ማንም አይጠላም። የኔ ፍቅር ትጠላላችሁ? አትጠሉም። ቢሳካ ሰው ሀገር ላይ ቁጭ ብለሽ ከምትኖሪ ሀገርሽ ላይ ችንሮ ልጅ ምትፈልጊዋለሽ እያወራሽ ብር እየሰራሽ መኖር ትፈልጊ። ግን የኔ ሲሆን ኃጢአት ነው። እናንተ ናችሁ የኔን ኃጢአት ከፍዳ ዝቅ የምታረጉት። እናንተ እዚህ ያላችሁት። አዎ ወርቅዬሽ ላቭ ቴንክ ዩ ከፍ ሆፕ ከፍ ወርቅዬ ቴንክ ዩ ደርሶኛል። ሁሉ አመሰግናለሁ የኔ እናት። ቴንክ ዩ ኦ ማይ ጋድ ወርቅዬ ሳቂ አንቺ እና ምን ልላችሁ ፈልጌ ነው፣ በጣም ስለገረመኝ ነው። ሰው ለቅሶ ቤት ቁጭ ብሎ ሀዘን ላይ ቁጭ ብሎ ስለ ሊያሾ ላይፍ ከፍቶ ስለማታውቁት
ሊያ ወርቅዬ ትግባይ ፍቅሬ ይቅር ሌላ ጊዜ ትገባለች። እኔ ወርቅዬ ስትመጥ በጣም እንዴ ደግሞ ሌላ አጀንዳ እዚህ ሚዲያ ላይ ኧረ እናት አንፈልግም። እኛ አጀንዳ መርስም ሆነ አንፈልግም። የኔ ፍቅር አንፈልግም። እኛ ብዙ ዓላማ አለን። ጄሪዬ እውነትሽን ነው። እንዳትባጨጭ ወደዛ ራቅ ማለት ነው ከስክሪኑ። የምሬ ነው። እንዳትባጨጭ ከስክሪኑ ራቅ በይ። ወይ ምን ሆነሽ ነው ደግሞ አንቺ የጠፋሽው? ምንድነው የከፈታችሁት? we love you የኔ ፍቅር አመሰግናለሁ። እና ይሄንን ነው መላችሁ እና እዚህ ጋር ምንም አትበሉ። የሶሻል ሚዲያን አጠቃቀም አታስምሩኝም። ቁጭ ብዬ አስተምራችኋለሁ እንጂ ማለት ነው። ከብታችኋል። ሌላ ምን ዮርድዬ ስድቡ ምን አመጣው? ሹራብሽ ያምራል። ተመራጯ ነው ባይዘዌ ከልጅቷ መራጭነት ነው። እኔ ማለት መራጭ ነኝ። መራጭ ማለት አውቃለሁ። ቴንክ ዩ የኬኳን አባት ፖስተቱት እኮ ማሪ ፕሮፋይል ያርጉት። የኔ ፍቅር ፕሮፋይል ያርጉት። እንደው አሁን በዚህ ሰዓት የኬኳ አባት እንደው ቢፖስት እንኳን ምንደነግጥ ይመስልሻል? የኔ ፍቅር የሪዋር ዋናው ኃላፊነታችን እጃችን ላይ እስካለ ድረስ ተጠንቀን መኖራችን እንጂ ከእጃችን ከወጣ በኋላማ ቻውጩኒ አያገባንም። ከእጃችን ከወጣ ንብረትነቱን አስረክበናል ለሚመለከተው አካል። አያገባንም። ዋናው ፖይንቱ እኔ ላይ ሆኖ እንኳን አልወጣም። የአራዳ ልጅ እንደዚህ ነው። የአራዳ ልጅ ግዴታውን የሚወጣው በእንደዚህ አይነት ሁኔታ ነው። ንፋሱ ነው ከገባሽ እርድናን እንዲህ ተማሪ ስትጂ አፍነሽ ትይዣለሽ። ከእጅሽ ከወጣ እኛ ምን አገባን ትያለሽ። ገብቶሻል? እንዲህ ነው። አሁን ኃላፊነቱ የማን ነው? የልጄ ብቻ ነው። ልጄን ብቻ ነው የምጠነቅቀው። ሰደሪ የሰርጀሪ በጎች ምን አርገሻቸው ነው? እየረገጡሽ ነው። እንኳን ረገጡኝ ማሪ እንኳን ረገጡኝ የኔ ፍቅር። አሁን እንደዚህ አይነት አጣጣሪዎች በስታችሁ ነው ስራችንን ያጠፋችሁት። በነገራችን ላይ ተፖሰተ እኮ ማሬ ተፖሰተ እኮ አለች። ተፖሰተ አሉሽ እኮ አልሰማሽም? ኮመንት ላይ የኔ ፍቅር አይ ተይ በእናትሽ። አሁን በቃ ቆይ አንዴ ራይል እየላከች ነው ጋይስ። ጌም ልጫወት ትቀጠቅጠኛለች ጋይስ። እርቺ ነገ አሁን ደከመኝ። 4 ሰዓት ሊሆን ነው። ልጄን ላስተኛት ነው ነገ። እርቺ ታይ ቆይ ተሚ እርቺ ነገ አሁን ልወጣ ነው። ቆየሽብኝ እናቴ። እሺ ኧረ ፍቅር አትውጪ በእናትሽ ውዴ። ምን ነው መሸ? ኖ ልጄን ላስተኛ ነው። 4 ሰዓት ሊሆን ነው ነገ። ገና ነው። ምን ትሰራለሽ ተኝተሽ? እንቅልፍ ሲበዛ ድህነት እኮ ነው ልዬ። ይቻለ ቸክቸካ መጣሽ ጋይስ። እቺ ትታይሻለሽ። ማንን ጻፍሽ? ሊያ ብለሽ መጣሽ እና አቺ ሊያ ለምንድን ነው የምትተኙው በዚህ ሰዓት? ማርያምን ምን ያስተኛሻል በዚህ ሰዓት አንቺ? እንዴ ፍቅሬን እኮ የልጅ እናት ነኝ። ከልጄ ጋር ነው የምተኘው። አይ ልጄ ተናጥቀን ነው እኮ። እንዴ ምንድነው ለልጅሽማ አንዳንዴ ፈመረ ወይ ማለት ነው። ሁሌ ነው እኮ እና ኪዱም እኮ የሚሉኝ ማታ ለምን አጋቢም ነው እኮ የሚሉኝ። እንዴ ማታ አይመቸኝም። ኬኳ እኔ ካልተኛው ሻትልም አትተኛልኝም። እኔው እንደምትበጠብጣለች። እሺ ላኪ አንድ ጌም እንጫወት፣ 2 ጌም። ምክንያቱም በሁለቱ ካሸነሽ አንድ ተቀጥቼልሽ እወጣለሁ። ኧረ እኔ ዛሬ ትናንትና ጃጓር ደናር አሁን ማለት ነው ቤተሰብ እንዳሸንፋት እርዱኝ። 2 ጌም ማለት 2